ናኖ ቴክኖሎጂ እጅግ ደቃቅና በናኖሜትር ስኬል የሚገኙ ስትራክቸሮችንና ዲቫይሶችን ዲዛይን የሚያደርግና የሚያመርት የሳይንስና የኢንጂነሪንግ ዘርፍ ነው። ናኖሜትር ስኬል ስንል ከ1 ናኖሜትር እስከ 100 ናኖሜትር ባለው ስኬል ውስጥ ያለውን ሳይዝ ማለታችን ነው። ይህ ስኬል እጅግ ደቃቅ መሆኑን ለመረዳት አንድ ምሳሌ እንውሰድ። አንድ ጉንዳን በአማካይ 1 ሚሊዮን ናኖሜትር ታክላለች። ስለዚህ 1 ናኖሜትር ማለት ከአንድ ጉንዳን በ1 ሚሊዮን እጥፍ ያንሳል ማለት ነው። ይህ ስኬል በጣም ትንሽ፣ ምናልባትም በሞለኪውል ደረጃ የወረደ ስኬል ማለት ነው። ታዲያ በዚህን ያክል ደረጃ ወርዶ አተምና ሞለኪውሎችን የሚቆጣጠርና የምንፈልገውን ነገር እንዲሰሩልን የምናደርግበት ወይም አንድን ችግር የምንፈታበት ቴክኖሎጂ ናኖ ቴክኖሎጂ ተብሎ ይጠራል። ናኖ ቴክኖሎጂ እንዴት ነው የሚሰራው? ናኖ ቴክኖሎጂ የሚሰራባቸው ማቴሪያሎች ናኖ ማቴሪያልስ ይባላሉ። እነዚህ ናኖ ማቴሪያሎች አንዳንዶቹ በተፈጥሮ የሚገኙ ሲሆኑ፣ ሌሎቹ ደግሞ አርቲፊሻል በሆኑ መንገዶች የሚሰሩ ናቸው። ስለ ናኖ ቴክኖሎጂ ስናወራ ግን በዋነኝነት የምናወራው አርቲፊሻሊ ስለሚሰሩት ናኖ ማቴሪያሎች ነው። በተፈጥሮ መንገድ ከሚገኙ ናኖ ማቴሪያልስ መካከል የእሳተ ገሞራ አመድ ብናኝ ወይም ቮልካኒክ አሽ ፓርቲክልስ፣ ጭስ ውስጥ ያሉ ፓርቲክሎች ወይም ስሞክ ፓርቲክልስ፣ እንዲሁም በደማችን ውስጥ ያለውን ሂሞግሎቢን የሚጠቀሱ ምሳሌዎች ናቸው። ፒኮክ የምትባለው ወፍ በጣም የሚያምር የላባ ህብረ ቀለማት እንዳሏት እናውቃለን። ታዲያ እነዚህ ውብ የሆኑ ህብረ ቀለማት የሚፈጠሩት በላባዎቹ ውስጥ ባሉ የናኖሜትር ስትራክቸሮች መካከል ባለው የስፔሲንግ ልዩነት እንደሆነ ታውቃላችሁ። በአይናችን የምናየው ከለር ሁሉ ላይት የሆነ ኦብጀክት ላይ ሪፍሌክት ሲያደርግ ወደ አይናችን የሚገባው ጨረር ነው። በመሆኑም በናኖሜትር ስኬል የአንድ ነገር ስትራክቸር ሲቀያየር ሪፍሌክት የሚያደርገው ከለር ጨረርም ይቀያየራል። ለናኖ ቴክኖሎጂ ስኬታማነት ትልቅ ሚና ካበረከተ ግኝት መካከልም ይሄ ማለትም አንድ ሞለኪውል በብዛት በአንድ ቦታ ሲገኝና በናኖ ቴክኖሎጂ አማካኝነት ስካተር ሲደረግ ወይም በጥቂት መጠን ሲገኝ ያለው ኬሚካል ባህሪ መለያየቱ ግንባር ቀደሙ ግኝት ነው። በመሆኑም ናኖ ቴክኖሎጂ ይህን የኬሚካል ልዩነት በማጥናትና ገንቢ ለሆነ ዓላማ በመጠቀም ብዙ ችግሮችን ሲፈታ ይታያል። የዛሬው ቪዲዮአችን ትኩረት የሚያደርገው ግን በተፈጥሮ ስለሚገኙ ናኖ ፓርቲክሎች ሳይሆን ሰዎች አርቲፊሻሊ ስለሚሰሯቸው ናኖ ፓርቲክሎች ይሆናል። ናኖ ማቴሪያሎች አርቲፊሻሊ እንዴት ነው የሚሰሩት? ናኖ ማቴሪያሎች የሚሰሩባቸው መንገዶች ቢኖሩም በዚህ ቪዲዮ ግን ሁለቱን ማለትም ቶፕ ዳውን አፕሮች እና ቦተም አፕ አፕሮች የተባሉትን እንመለከታለን። በቶፕ ዳውን አፕሮች ከስሙ እንደምንረዳው ከትልቅ ዕቃ በመጀመር በተለያዩ ሜካኒካል እና ኬሚካል ፕሮሰሶች አማካኝነት ዕቃውን በናኖ ስኬል ደረጃ በመቆራረጥ፣ በመሰርሰር፣ በመሰንጠቅ ወዘተ ናኖ ማቴሪያሎችን የምንሰራበት መንገድ ነው። ሳይንቲስቶች ሌዘር አብሌሽን፣ ኬሚካል ኢቺንግ፣ ሜካኒካል ሚሊንግ የመሳሰሉ ፕሮሰሶችን በመጠቀም ትልቅን ነገር እጅግ ደቃቅ ወደሆነ ናኖ ማቴሪያሎች ይቆራርጣሉ። ለምሳሌ በሁሉም ኤሌክትሮኒክስ ዲቫይሶች ውስጥ የሚገኙ ኢንቴግሬትድ ሰርኪዩትስ የምንላቸው ኮምፖነንቶች የሚፈበረኩት በዚህ መንገድ ነው። ቦተም አፕ የምንለው አፕሮች ደግሞ የዚህ ተቃራኒ ነው። ይህም ማለት ደቃቅ ከሆኑ አተሞችና ፓርቲክሎች ተነስቶ ናኖ ማቴሪያሎችን የምንገነባበት መንገድ ነው። ይህ ደግሞ የሚከናወነው ኬሚካል ሳይንቴሲስ ወይም ሰልፍ አሴምብሊ በሚባሉ ቴክኒኮች አማካኝነት ነው። ታዲያ ስለ ናኖ ቴክኖሎጂ አሰራር ይህን ያህል ካየን በዓለማችን ላይ ናኖ ቴክኖሎጂን የት ጥቅም ላይ ሊውል እንደሚችል ማየት እንችላለን ማለት ነው። አንደኛ፣ ኤሌክትሮኒክስ። ናኖ ማቴሪያሎች በስማርት ስልኮቻችን፣ በላፕቶፖቻችን እና በቴሌቪዥናችን ውስጥ እንጠቀማለን። በእነዚህ ሁሉ ዲቫይሶች ውስጥ ከናኖ ማቴሪያል የተሰሩ ኮምፖነንቶች አሉ። ይህ የሆነበት ምክንያትም የኮምፖነንቶቹን ኤሌክትሪክ አስተላላፊነት ጥንካሬና ሌሎችን ባህሪዎችን ለማጎልበት ነው። ሁለተኛ፣ ኮስሞቲክስ። አንዳንድ ኮስሞቲክስ ምርቶች ለምሳሌ ሎሽን እና ሞይስቸራይዘሮች ናኖ ፓርቲክሎች እንዳሏቸው ታውቃላችሁ? ለምሳሌ ለሰንስክሪን ጥቅም ላይ የሚውሉ ናኖ ፓርቲክሎች በተለይም ከቲታኒየም ዳይኦክሳይድ እና ከዚንክ ኦክሳይድ የሚሰሩ ናኖ ፓርቲክሎች ከጎጂ አልትራቫዮሌት ጨረሮች ይከላከላሉ። እነዚህ ናኖ ፓርቲክሎች የፀሐይን ጨረር ረዘም ላለ ጊዜ ወደ ቆዳችን እንዳይገባ በማገድ ውጤታማ ስራ ይሰራሉ። ሶስተኛ፣ የስፖርት ዕቃዎች። አንዳንድ የስፖርት ዕቃዎች ለምሳሌ ጎልፍ መጫወቻ ዘንግ ወይም ክለብ እና ቴኒስ ራኬት ዕቃዎች ውበት፣ ጥንካሬና ውጤታማነታቸውን በሚያጎለብቱ ናኖ ማቴሪያሎች የተሰሩ ናቸው። ያ ብቻ ሳይሆን የቴኒስ ኳስና የእግር ኳስ በደንብ እንዲነጠርና ረጅም ዕድሜ እንዲኖረው ናኖ ክሌይ የተባለ ናኖ ማቴሪያል ይጨመርበታል። ይህ ነው እንግዲህ ተራ ኳሶችን ከኦሪጂናል ኳሶች የሚለያቸው። አራተኛ፣ ልብስ። ኦሪጂናል ልብሶችና ተራ ልብሶችን የሚለያቸው ምን ይመስላችኋል? መልሱ የተሰሩበት ማቴሪያል ነው። ከናኖ ማቴሪያል የሚሰሩ ልብሶች ጠንካራ፣ የማይመነችኩ፣ እርጥበትን የሚከላከሉ እንዲሁም ብዙ ጊዜ ተለብሰው እንኳን ቶሎ ጠረናቸውን የማይቀይሩ ልብሶች ናቸው።
አምስተኛ ፈርኒቸር። የፈርኒቸር አምራቾች ናኖ ማቴሪያሎችን በመጠቀም ቀላልና ጠንካራ የሆኑ ምርቶችን ይሰራሉ። ናኖ ቴክኖሎጂን ትልቅ ስኬት ከሰጠው ነገር አንድ ማቴሪያል ኦሪጂናሊ ካለው ስትራክቸር ጋር ሲነጻጸር የናኖ ማቴሪያሉ ስትራክቸር ብዙ ጊዜ የተበታተነ ወይም ላርጅ ሰርፌስ ኤሪያ ያለው ነው። በመሆኑም የማቴሪያሉ አተሞች በአንድ ስፍራ በብዛት ሲሰበሰቡና ዲስፐርስድ ሲሆኑ ወይም ሲበታተኑ የተለያየ የኬሚካል ባህሪ አላቸው። የናኖ ማቴሪያሎቹ አዲሱ ስትራክቸር ደግሞ አዲስ ባህሪ ማለትም ቀድሞ ያልነበራቸውን ጥንካሬ፣ ኤሌክትሪክ አስተላላፊነት፣ ልስላሴ ወዘተ ይሰጣቸዋል። ለምሳሌ ናኖ ቲዩብ የሚባለው ናኖ ማቴሪያል በውስጡ ከተሰራበት የናኖ ማቴሪያል ስትራክቸር የተነሳ እንደ ብረት የጠነከረ እንዲሁም እንደ ጎማ የለሰለሰ ነው። እንዴት አንድ ነገር ጠንካራም ለስላሳም ሊሆን ይችላል ከተባለ በውስጡ ካሉ ናኖ ማቴሪያሎች ስትራክቸር የተነሳ ነው። ለዚህ ነው እንግዲህ ናኖ ማቴሪያል ያላቸው የፈርኒቸር እቃዎች ጠንካራም ቀላልም የሚሆኑት። ስድስተኛ ኢነርጂ። ናኖ ቴክኖሎጂ የሶላርና የነፋስን ኢነርጂ የምናገኝባቸውን ቴክኖሎጂዎች እንደሚያዘምን እምነት ተጥሎበታል። የሶላር ፓናሎች የተሰሩት የፀሐይ ጉልበት ወይም ኢነርጂ ከሚቀይሩ ሶላር ሴልስ ነው። እነዚህ ሶላር ሴልስ በስሪታቸው ትልቅ መሆን ብቻ ሳይሆን ውድ እንዲሁም ለመግጠም አስቸጋሪዎች ናቸው። ታዲያ ሳይንቲስቶች ሪጂድ የሆኑትን ሶላር ሴሎች ናኖ ቴክኖሎጂን በመጠቀም ተጣጣፊና ስስ በሆነ መንገድ ፕሪንት በሚደረግ የሶላር ፓናሎች ለመቀየር እየሰሩ ነው። በሌላ በኩል የነፋስ ኃይልን የሚያመነጩ ተርባይኖች እንደሚታወቀው ትልልቅ እና ክብደት ያላቸው ናቸው። ታዲያ እነዚህን ተርባይኖች ካርበን ናኖ ቲዩብ በተባለ ናኖ ማቴሪያል በመስራት ቀላል፣ ረጅምና ጠንካራ ተርባይኖችን ስኬታማ በሆነ መንገድ መስራት ተችሏል። ናኖ ቴክኖሎጂ በዚህ ብቻ የተገደበ አይደለም። በኢንግላንድ አገር ውስጥ ደግሞ የናፍጣ ነዳጅ ላይ የናኖ ፊውል ጭማሪ የሚባል ናኖ ማቴሪያል መጠቀም የተለመደ ሆኗል። ይህ ናኖ ማቴሪያል ናፍጣ ውጤታማና ጥርት ባለ መንገድ እንዲቃጠል ብቻ ሳይሆን የኢንግላንድን የዓመታዊ የነዳጅ ፍጆታና የአየር ብክለትን በ5% የሚቀንስ ምርት መሆን ችሏል። ሰባተኛ ውሃ ማጣሪያ። በአሁን ጊዜ ንጹህ ውሃ ማግኘት እጅግ አሳሳቢ የሆነ ተግዳሮት መሆኑ የታወቀ ነው። ናኖ ማቴሪያሎችም ለዚህ ችግር መፍትሄ ሊሰጡ ይችላሉ። ናኖ ማቴሪያሎች ከውሃ ሞለኪውል ጋር የተደባለቁ መርዛማ ንጥረ ነገሮችን አይተው ማስወገድ ይችላሉ። አንዳንድ ሪሰርቸሮች ከውሃ ውስጥ ቫይረሶችን በናኖ ቴክኖሎጂ የሚያስወግዱበትን መንገድ ሲመራመሩ፣ ሌሎች ደግሞ በዚህ ቴክኖሎጂ ጨዋማ ውሃን ብዙ ኃይል ሳያወጡ ወደ ንጹህ ውሃ የሚለውጡበትን መንገድ እየመረመሩ ይገኛሉ። ስምንተኛ ሕክምና። ናኖ ቴክኖሎጂ ምናልባት ከሌሎች ዘርፎች ይልቅ በሕክምናው ዘርፍ ብዙ ስራዎች እየተሰሩበት ይገኛል። ለምሳሌ በቁስል ማሸጊያ ፕላስተሮች ውስጥ የሚጨመሩ የሲልቨር ናኖ ማቴሪያሎች ጎጂ ባክቴሪያዎችን የሚገድሉ ናቸው። ይህ በተለይ የቃጠሎ ጉዳቶችን ለማከም ወሳኝነት ያለው ነው። በተጨማሪም ናኖ ቴክኖሎጂ በካንሰር ህሙማን ሰውነት ውስጥ በመግባት የካንሰሩን መድኃኒት በካንሰር ለተጎዳው ሴል ብቻ ለማድረስ ብዙ ምርምሮችና ሙከራዎች እየተደረጉ ይገኛሉ። ይህ ስኬታማ በሆነ መንገድ ሲሰራ ኬሞቴራፒ እና ሌሎች የጨረር ህክምናዎችን በመተካት እነዚህ ህክምናዎች በጤነኛ ሴሎች ላይ የሚያደርሱትን ጉዳት ሙሉ ለሙሉ ሊያስቀር ይችላል። ታዲያ ናኖ ቴክኖሎጂ ይህ ሁሉ ጥቅም ቢኖረውም ከስጋት ነፃ የሆነ ቴክኖሎጂ አይደለም። ቴክኖሎጂው ትልቅ አቅም ያለው ቢሆንም አካባቢን፣ ጤናን፣ ተፈጥሮና ማህበረሰቡን ሊጎዳ እንደሚችልም አይዘነጋም። በመሆኑም ቴክኖሎጂ በማንኛውም ዘርፍ ላይ ጥቅም ላይ ከመዋሉ በፊት ደህንነቱን በተመለከተ ከፍተኛ ምርምርና ፍተሻ ሲደረግበት እንዲሁም ዓለም አቀፋዊ የደህንነት ፖሊሲዎችን መከተሉን ለማረጋገጥ ከፍተኛ ርብርብ ሲደረግ ይታያል። ይህ ካልሆነ ግን ዓለማችን ከጊዜ በኋላ ጎጂ በሚሆኑ ማቴሪያሎች ተሞልታ የማትወጣበት ችግር ውስጥ እንዳትገባ ስጋትን የሚደቅን ይሆናል። የዛሬው የቴክ ቅኝታችን ይህን ይመስላል። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ በአዲስ የቴክኖሎጂ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ ስንል ተሰናበትን።